هذا الاحتفال بما رواه أنس أن النبي صلى الله عليه وسلم عق عن نفسه بعد النبوة ويقولون هذا رسول الله صلى الله عليه وسلم قد عق عن نفسه فرحا بمولده سبحان الله عندي أنس تكلم يا نقولتي أم بعد الأولى أمه لا ترى إيش بوجه يا كربوس وجال عقيقة على الرسول صلى الله عليه وسلم عقيقة لج الله كسبه ولي كون تبغلو سيد كون عند بغلو نبي الذي عقيقة على الرجل يتولد بتكان أكبر له تركم سد شوف ترى سويه الناس سما تركمون عليه بقيت تقول تتوقع زلا يمايكن كمون نجر تفسير يمايكون نجر يتذكر مسوجا عقيقة على الرجل يتولد بتكان لما كبرنا سبحان الله من كذب علي متعمدا على الرسول صلى الله عليه وسلم بني لا يواشسو كجانم بوتاي እስኪያስ ስለዚህ ነው በጣም የድሮ ሰዎች በጣም ይከብዳቸዋል ሐዲስ በተማሩ ቁጥር ዝምታን ያበዛል ለምን ኸጣ ውስጥ ይገባሉ ስለዚህ አንድ ሰው አንድ ነገር ተነስቶ ይቻላል ለማለት ግን ወይም ዑለማ ረባኒ አላህ ለሚፈሩ ዑለማ ረባኒን العاملين ዑለማ ብዙ አለ ተብሎ ድሮም ተስፋው ሶስት ዑለማዎች ማለት አዋቂ ይባላሉ እንዴት ብሎ ዑለማ ሰላቲና ዑለማ ሰላቲን ወዑለማ አልአጅያል ወልጀማሂር ዑለማ አልዲን በሶስት ሲቸገሩ ለባለስልጣኖች የሚኖሩ ዓሊሞች አሉ የሚፈልጉት ፈትዋ የሚያደርጉት ይሄን እንደዚህ ማድረግ ይቻላል ይሄን እንዲህ ማድረግ ይቻላል የሚሉ ሰው ፈትዋ የሚሰጡ ጣጣ የላቸውም ለአላህ ሱብሓነሁ ወተዓላ ዲኑ ሌላኛው ለህዝብ የህዝብ ዑለማ የሰው ሰዎቹ የሚፈልጉት ነገር ይናገራል ሰዎቹ ያ ነገር እንዳይነካ ማይፈልጉ ከሆነ ዝም ይላል ያ ነገር ሸር ነው ቀብር የሚገዛ ቢሆን ቢዳ ነገር የሚሰሩ ከሰዎቹ ጋር ለመኖር ዝም የሚሉ ሁለተኛ ዑለማ አልሸሪዓ የአላህ ዲን ብሎ የቆዩ የኖሩ የተማሩና የሚያስተምሩ ዑለማዎች አሉ دين سنكا نبي صلى الله عليه وسلم እንዴት ነው የተغير وجه الرسول ነብዩ ዲን ተመነካቱ የሆነ ነገር መከሰቱ የሚናገር ከፊታቸው እስኪናቸው ፊታቸው ይቀየራል ዲን ስነካ እሳቸው ስለኩ ምን ነው አንድ ጊዜ አንድ በተርዮ መጥቶ ምን አላቸው ያ ረሱላህ ከቤታም ጋር ገንዘብ ስጡኝ አላቸው ሌላ ጠየቀና ጋቢያቸውን እየጎተተው ጋቢያቸው ይሄን ቦታው ዳጣ አንገታቸው ምን ይመላል አይበቃም የግላችሁ ሁላችሁ ዲስ ለካጊ ዝም በል ስለዚህ ዲኑ የመጣው በእነዚህ ለፈተና ነውና ከትናንትና በነብዩ ጊዜ ጀምሮ እንትን ነገሮች አሉ ማለት ነው ሐቅ ይዘን ብቻ እንደዳለ ይብሩና አይን ችግር አለ ማለት ነው ኢሳት አለ ያአላህ ፊት መቆም አለ